ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔን የምትከታተሉበት ሰዓት ላይ ትገኛላችሁ። በዛሬው የሀገሬ ትንታኔ ርዕሰ ጉዳያችን ደግሞ የጋዛው ጦርነትን የሚመለከት ነው። ምንም እንኳን የሰላም ስምምነት ይፈጸምም ጋዛ ላይ የሚነሱ የተለያዩ ጉዳዮችን እያነሳሳን አብረናችሁ እንቆያለን። እኔ ሱዋሎ ጋሻውና ባልደረባዬ ደምሰው ይፈራው ደግሞ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። ደምሰው እንኳን ደህና መጣ። እንዴት ሰነበትክ? እንደምን አለ ሱዋሎ? ይመስገን። ያው እንደምናስታውሰው እንግዲህ የጋዛው ጦርነት በሚል የሚጠቀሰው በፈረንጆች አቆጣጠር ጥቅምት 7 2023 የተጀመረው ጦርነት ከአንድ ወር በፊት በሰላም ስምምነት ለጊዜውም ቢሆን መቆሙ እናስታውሳለን። የመጀመሪያው ዙር የሰላም ስምምነት ነው የተፈጸመው። ከዛ በኋላ ሁለተኛ ዙር የሰላም ስምምነት ይፈጸማል ተብሎ እየተጠበቀ ይገኛል። ነገር ግን ከአንደኛ ዙር ወደ ሁለተኛ ዙር ለመሸጋገር እንደ ቅድመ ሁኔታ የተቀመጡ ጉዳዮች አሉ። ከነዛ ጉዳዮች መካከል በተለይም ሐማስ ይዟቸው የነበሩ እስራኤላውያን ታጋቾችን የመልቀቅ ጉዳይ ዋነኛው ነው። ከነዛም መካከል በተለይም ህይወታቸው ጋዛ ላይ ህይወታቸው ያለፈ የእስራኤል ታጋቾችን አስከሬን የመመለስ ጉዳይ ላለፈው አንድ ወር እንግዲህ ሲያነጋግር የቆየ ጉዳይ ነው። ከነበሩ ታጋቾች አስከሬን መሃል እንግዲህ 4 የሚደርሱት አሁንም እዛው ጋዛ ውስጥ እንዳሉ ነው እየተነገረ የሚገኘው። ይህ ጉዳይም ወደ ሁለተኛው ዙር የሰላም ስምምነት ድርድር ላለመሄድ እንደ ምክንያት የሆነ ጉዳይ ነው። ከዛ ባለፈ ግን ጋዛ ላይ አሁንም እየተነሱ ያሉ ጉዳዮች አሉ። አሁንም ቢሆን እንደው ግጭቱ በስፋት እየተከናወነ አይሆን እንጂ የተለያዩ ጥቃቶች እየተፈጸሙ ነው። በእስራኤል በኩልም የሞቱ ወታደሮች አሉ፣ በፍልስጤምም ወይም በሐማስ በጋዛ በኩልም የተገደሉ ሰዎች አሉ በሚል የተለያዩ መረጃዎች እየወጡ ይገኛሉ። ሰሞኑን ደግሞ አነጋጋሪ የሆነው ጉዳይ በተለይም እንግዲህ ከሰላም ስምምነቱ በኋላ ጋዛ ለሁለት ተከፍላለች። ይሄ ቀይ መስመር ተሰምሮበታል የሚባለው አካባቢ በእስራኤል መከላከያ ቁጥጥር ውስጥ ያለ አካባቢ አለ። ከዛ ባለፈ ደግሞ ሐማስ እያስተዳደረ የሚገኘው የጋዛ ክፍል አለና በተለይም እስራኤል በያዘችው የጋዛ ክፍል ውስጥ ያሉ የሐማስ ታጣቂዎች የተወሰኑ ናቸው። ከ100 እስከ 200 ይደርሳሉ የሚል መረጃዎች አሉ። እነዛ ታጣቂዎች በተመለከተ የተለያዩ ነገሮች እየተነሱ ይገኛሉ። እስራኤል እነዛን ታጣቂዎች አልለቅም ወይም እንዲወጡ ከዛ አካባቢ ከዛ ቀጠና እንዲወጡ መንገድ አልከፍትም የሚል አቋም ላይ ነው የምትገኘው። አሜሪካ ደግሞ ግፊት እያደረገች ነው እስራኤል እነዛን ታጣቂዎች እንድትለቃቸው። ትላንት ደግሞ የተፈጸመው ነገር 4 የሚደርሱ የሐማስ ታጣቂዎች በእስራኤል መከላከያ ኃይል ተገድለዋልና እዛ አካባቢ ያለው ውጥረት ከፍ እንዳለ ነው የተለያዩ መረጃዎች እያመላከቱ የሚገኙት። አዎ የነዚህ ታጣቂዎች ጉዳይ ምናልባት አንተም እንዳነሳው በተለይ ህይወታቸው ያለፉ የእስራኤል ታጋቾች አለመመለስ ምናልባት ወደ ቀጣይ ዙር ስምምነት እንዳይካሄድና አዳዲስ ነገሮችን እንዳናይ ይዞ ያስቀመጠ አይነት ነገር ተደርጎ እየተወሰደ ቢሆንም ከዛ ባለፈ ደግሞ ከነዚህ ከሐማስ ታጣቂዎች ጋር የተያያዘ የሚነሱት ነገሮች ደግሞ ራሳቸውን ችለው ሌላ በሐማስና በእስራኤል መካከል እንዲሁም ደግሞ አሜሪካንን ጨምሮ የተወሰኑ ተደጋጋሚ ንግግሮችን እንዲያደርጉባቸው እያስገደደ ያለ ሰጣቀበ ውስጥም እያስገባ ያለ ነገሮች እንደሆነ እያስተዋለን ነውና የነዚህ ታጣቂዎች እዛ አካባቢ ላይ ምናልባት ጦርነቱ ወደ ሰላም ስምምነት ከተገባ በኋላ እስራኤል ከተወሰኑት አካባቢ የተቆጣጠረው ከነበረ የጋዛ አካባቢዎችም ወደ ኋላ አፈግፍገው ወደ ኋላ መውጣት መጀመረችበት ጊዜ ላይ ተቆጣጥራ የቀረችበት አሁን እንዳነሳው ይሄ ቀይ መስመር ብለን የምናስቀምጠው አካባቢ አለና እዛ አካባቢ ላይ ባሉ የተወሰኑ ዋሻዎች በተለይ ራፋ በሚባለው አካባቢ ላይ ባሉ የተለያዩ ዋሻዎች ውስጥ እንደሚገኙ ነው እነዚህ ታጣቂዎች የሚነገረው። ከዋናው የሐማስ ታጣቂ ቡድን ወይም ዋናው ክንፍ ተነጥለው ነው እዛ የቀሩት በነበረው ጦርነትና ወታደራዊ ግጭቶች ምክንያት ማለት ነው። ግን ከዚህ በኋላ አሁን ወደ ስምምነት ከተገባም በኋላ እነዚህ ታጣቂዎች አሁንም እዛው አካባቢ ነው ያሉት። ቡያ አካባቢ ደግሞ እስራኤል ወታደሮች አሁንም የሚቆጣጠሩት አካባቢ ነውና እዛ አካባቢ ላይ ሌሎች አይነት ውጥረቶችም እንዲፈጠሩ ምክንያት እየሆነ ነው። በተለይ ተደጋጋሚ ግጭት የሚመስሉ አይነት ነገሮችም እንዲስተዋሉ የሰዎች ህይወት ማለፍ እንዲሁም በተደጋጋሚ አሜሪካ እስራኤል ጥቃት ፈጸመች ሲባል እየሰማን ነበር። በተለይ ተኩስ አቁም ከተደረገ በኋላ በጋዛ ውስጥ የተለያዩ ጥቃቶችን እንደፈጸመች ሲነገር ሐማስም የተለያዩ ክሶችን ሲያቀርብ ሰምተናልና እስራኤል ደግሞ የምትለው በእነዚህ አካባቢዎች ጥቃት የፈጸምኩባቸው አካባቢዎች የሐማስ ወይም ደግሞ ሌሎች ታጥቀው የሚንቀሳቀሱ ቡድኖች እስራኤልን ለማጥቃት የተለያዩ ጥረቶችን ወይም ደግሞ ዝግጅቶችን እያደረጉ ስለደረስኩበት ነው የሚል መረጃዎችን ነው እየሰጠች ያለችውና ይሄም ደግሞ በተለይ እንደዋና ምክንያት ወይም ደግሞ እርሾ እየሆነ ያለው የዚህ ቡድን እዛ አካባቢ መገኘት ነው። ለመካድም ወይም ደግሞ የለም እዚህ አይነት እንቅስቃሴ የለም እንዳይባል እንደ አይነት ቡድን እንዳለ ይታወቃል። በሐማስም በእስራኤልም በኩል በይፋ የሚታወቅ ነገር ነውና
እስራኤል እዛ አካባቢ የምትፈጽማቸውን ጥቃቶች ከዚህ ጋር የተያያዘ እንደሆነ እየገለጸች ያለችው። ሐማስ በኩል ደግሞ እየተባለ ያለው ሆነ ተብሎ የተኩስ አቁሙን የመጣስ እንዲሁም ደግሞ ወደ ግጭት ለማስገባት ወይም እንዲፈርስ በእስራኤል በኩል እየተፈጸመ ያለ ሙከራ ነው የሚል ወቀሳዎች እንዲሁ ሲቀርቡ ይሰማል። ያው ተመሳሳይ ይዘት ያለው ወቀሳ ከእስራኤልም በኩል እንሰማለን። በተለይ ታግተው ህይወታቸው ካለፉ ሰዎች እስራኤላውያን ጋር በተያያዘ በፍጥነት ያው እስካሁንም የቀሩ ያልተመለሱ አሉና መጓተቱ ምክንያት ሐማስ ነው ብላ ስለምትወቅስ እስራኤል ይህም ደግሞ የተኩስ አቁሙን ለማፍረስ የሚደረግ ጥረት አካል ነው፣ ሆነ ተብሎ የሚደረግ አይነት ነገር ነው የሚል እንደ አይነት መካሶችን እንሰማለን። ግን የዚህ የወታደሮቹ ጉዳይ ምናልባት ህይወታቸው እንዳለፉት እስራኤላውያን ታጋቾች አይሆንም። ምክንያቱም የታጠቁ ናቸው። በአካባቢው ላይ የተለያዩ ጥቃቶችንም እንደሚፈጽሙ ነው እስራኤል እየገለጸች ያለችው። ምናልባትም በተኩስ አቁሙ ከተደረገም በኋላ በተወሰኑ እስራኤል ወታደሮች ላይም የተፈጸሙ ጥቃቶች ስለመኖራቸውም በተደጋጋሚ ሰምተናል እና እነዚህን ተከትሎ ነው እስራኤል ከነዚህ ወታደሮች ጋር ወይ ለቀው ይውጡ ወይ ደግሞ ሌሎች አይነት አማራጮችን መፈለግ የሚሉት ነገሮች ላይ ለዘብ ያለ አቋም አይደለም ያላት። ትንሽ ጠንከር ያለ በፍጹም እንዲያልፉ አልፈቅድም ወይም ደግሞ ሙሉ ለሙሉ የመደምሰስ እቅድ ነው ያላት። ምናልባትም ያሉበት አካባቢ የተለያዩ ዋሻዎች ውስጥ እንደመሆናቸው መጠን በሚፈለገው መጠን እስራኤል ጥቃት ፈጽማ መደምሰስ አልቻለችም። ሌሎች እንደ አማራጭ ተደርገው የሚታሰቡትም አሁን አንተም እንዳነሳኸው በአሜሪካ በኩል ተደጋጋሚ እየተነሱ ያሉ ሀሳቦች የሚቀርቡት ሀሳቦች ከዛ አካባቢ እነዚህን ታጣቂዎች የሚወጡበት መንገድ ተከፍቶላቸው ወደ ዋናው ወይም ደግሞ ወደ ሐማስ ቡድን የሚቀላቀሉበትን መስመር መክፈት የሚለው አማራጭ ነው። ይህ አማራጭ ደግሞ አንተም ቅድም እንዳነሳኸው በእስራኤል በኩል በፍጹም ተቀባይነት የማያገኝ ጉዳይ እንደሆነ እየተገለጸ ያለው። ይህንን በፍጹም እንደማትፈቅድ ነው እስራኤል እየገለጸች ያለችው። ምናልባት በዚሁ ሳምንት መጀመሪያ ላይ የዶናልድ ትራምፕ አማካሪ የሆኑት እንዲሁም አማች ናቸውና ኩሽነር ወደ እስራኤል ሄደው ውይይት አድርገው ነበር። ይሄ ውይይታቸውም ከኔታንያሁ ጋር የነበረው ውይይት ዋነኛው ትኩረቱ በተለይ ሌሎች የተለያዩ የጸጥታ ጉዳዮችና የድርድሩን ማስቀጠል ጉዳዮች ላይ የተነሱ ሀሳቦች ቢኖሩም ሰፊውን ትኩረቱን ግን የነዚህ 100 ምናልባትም እስከ 200 ቁጥራቸው ሊደርሱ ይችላሉ ተብሎ የሚታሰቡ የሐማስ ታጣቂዎች ጋር የተያያዘ ነበር። እንዴት ነው የነሱን ጉዳይ መፍትሄ ማስያዝ የምንችለው የሚል ሀሳቦች ነበሩ። እዛ ውይይት ላይ በአማራጭነት የቀረቡ የተለያዩ ሀሳቦች ነበሩ። እንዴት ነው እነዚህን ታጣቂዎች ጉዳይ መቋጨት የሚቻለው የሚለው ሀሳብ ከቀረቡት ውስጥ አሁን ቅድምም እንዳነሳ ነው አሜሪካ ደጋግማ የምታነሳው መንገድ እንዲከፈት እና እንዲወጡ ከዛ አካባቢ ማድረግ ነው። ይሄ ጥያቄ ምናልባት የአሜሪካን ብቻ ሳይሆን ሐማስም ይህንን ነው የሚለው። በሰላም ወይም ደግሞ ደህንነታቸው በተጠበቀ መልኩ ከዛ ቦታ የሚወጡበት መንገድ ነው መቻቸት ያለበት እንጂ ትጥቅ አስረክበው እጃቸውን የሚሰጡበት አማራጭ አይኖርም ሲል ሐማስ ሀሳቡን ሲገልጽ እንደነበርም የሚታወስ ነውና የአሜሪካም ከሱ የቀረበ ሀሳብ ነው ያላት። እነዚህ ታጣቂዎች ከዛ አካባቢ እንዲወጡ ማድረግ አካባቢ ላይ ያለውን ሰላም በተሻለ መልኩ አንጻራዊ በሚባል ደረጃ የተሻለ ያደርገዋል ተብሎ የሚታሰብ አማራጭ ነው የሚቀርበው። ሌላኛው ደግሞ እንደ አማራጭ እየቀረበ ያለው ትላንትና ጀምሮ እየሰማን ያለ ነው ወደ ሶስተኛ ወገን ወይም ሶስተኛ ሀገር ወስዶ ማስፈር፣ እነዚህን ታጣቂዎች ወደዛ ሀገር ወስዶ ማስፈር የሚለው አማራጭ ነው። ይሄኛው በተለይ በእስራኤል በኩል ተቀባይነት ያገኘ የሚመስል አማራጭ ነው። ግን ደግሞ ያው ከሐማስ ጋር ካለው ሰጣ ገባ አለመግባባቶች ጋር በተያያዘ ወይም ከሐማስም አቋም ጋር በተያያዘ ይሄ ተግባራዊ የሚሆን ነው ተብሎ አይታሰብም። ምክንያቱም ሐማስም ይቀበሏል ተብሎ አይታሰብም ወደ ሌሎች ሀገር እነዚህን ሰዎች ማስፈር የሚለው ሀሳብ። ያ እንዳለ ሆኖ ሐማስ እንኳን ፈቃደኛነቱን ቢገልጽ የትኛው ሀገር ነው እነዚህን ታጣቂዎች ተቀብሎ የሚያሰፍረው የሚለውም ሌላ ጥያቄ ነው። ምክንያቱም ከዚህ በፊት በነበሩት ሐማስ ተፈናቃዮች ወይም ደግሞ የጋዛ ተፈናቃዮች ወይም ደግሞ የጋዛ ዜጎች ጋር በተያያዘ ወደ ሌላ አካባቢ ወስዶ ለማስፈር በአሜሪካም በእስራኤልም በኩል ተደጋጋሚ ሀሳቦች ሲቀርቡ ነበር። የተለያዩ ሀገራትንም እንዲሆን ማሳየት አፍሪካም ድረስ መጥተው እንደ ሶማሌላንድ ኢትዮጵያም የሚሉ የተለያዩ ጭምጭምታዎች እየተሰሙ ነበር። በተለይ የሶማሌላንዱ ግን የሶማሌላንድ መንግስት በራሱ ለመቀበል ፍቃደኛ ሆነው እስከመጡ ድረስ ፍልስጤማውያን የሚል ነገር ማንሳቱን እናስታውሳለን። አዎ እነዚህ አይነት ነገሮች ምናልባት እነሱ አካባቢ ተቀባይነት አግኝቷል። በተለይ ግን እዛ መካከለኛ ምስራቅ አካባቢ ያሉ ሀገራት በቀላሉ እሺ የማይሉበት እንደነበረ ስናይ ነበር። በተለይ ከሊባኖስ ጋር እነዚህ አይነት ሀሳቦች ተነስተው የሄዱበት መንገድ ጥሩ እንዳልነበረ እናስታውሳለን። ፈቃደኝነቱ እንዳልነበረና አሁን ደግሞ እነዚህ ቢያንስ እንደ ሲቪሊያን ሰዎች አይደሉም፣ ታጣቂዎች ናቸው። በአሜሪካ በአብዛኛው ምዕራብ ዓለም
ይቅርታ በአብዛኛው ምዕራቡ ዓለም እንዲሁም እዛ መካከለኛ ምስራቅ ባሉ የተወሰኑ ሀገራትም ጭምር እንደ ሽብርተኛ የሚቆጠሩ ናቸው እነዚህ ታጣቂዎችና እነዚህ ታጣቂዎች ወደ ሀገሩ ለማስፈር ፈቃደኛ የሚሆን ያውም ከነትጥቃቸው ፈቃደኛ የሚሆን ይገኛል ተብሎ አይታሰብም። እና ይሄ ምናልባት እስራኤል ያቀረበችው ሀሳብ በቀላሉ እውን ሆኖ የምናየው አይነት ነገር ይሆናል ተብሎ አይታሰብም። ሌሎች የተለያዩ አማራጮች ምናልባት በቀጣይ ንግግሮች ውስጥ ሊኖሩ ይችላሉ ተብሎ ይታሰባል። ግን አሁን ላይ በአሜሪካን በኩል የቀረበው በእስራኤል በኩል ተቀባይነት ሲያገኝ አላየንም። እስራኤልም ደግሞ ይሁንታ የሰጠችው አማራጭም እንዲሁ ምናልባት አይታወቅም ከቀናት በኋላ ይህንን ፈቃደኝነቱን ገልጾ እኔ እቀበላለሁ እኔ ጋር እንዲመጡ ማድረግ ይችላል የሚል ሀገር ከተገኘ ተግባራዊ የሚሆንበት እድል ሊኖር ይችላል። ግን እስካሁን በመናቃቸው ባሉን መረጃዎች የሚሆንበት እድሉ በጣም ጠባብ ነው። አዎ እንግዲህ የአሜሪካ ፍራቻ ደግሞ አለ እዚሁ ላይ አብሮ ተያይዞ የሚነሳው በተለይም እስራኤልን ወደ ማሳመኑ ሂደት አሜሪካ በደንብ ገፍታ ልትሄድ እንደምትችል የሚያመላክት አሁን ጋዛ እንግዲህ ለሁለት ተከፍሎ ነው የሚገኘው። በተለይም ከተኩስ አቁም ስምምነቱ በኋላ ከሰሜን ወደ ደቡብ የተሰመረ አንድ መስመር አለ፣ ቢጫ መስመር የሚባለው ማለት ነው። የተለያዩ አካባቢዎች ላይ ከኮንክሪት የተሰሩ የተለያዩ ብሎኮች ተቀምጠዋል። የብረት የተሰሩ ባንዲራዎችም ያሉባቸው ብሎኮች ቢጫ ብሎኮች ማለት ነው። እነሱ ናቸው ያንን መስመር የሚለዩት። ምስራቁን እስራኤል ነች የያዘችው፣ ምዕራቡን ደግሞ ጋዛ ሐማስ ነው እየተቆጣጠረ የሚገኘው። በተለይም 47 በመቶ ድረስ ነው የሚሸፍነው ጋዛ ላይ በተለይም የምስራቁ ክፍል ሐማስ ተቆጣጥሮ የሚገኘው የምዕራቡ ክፍል ማለት ነው 47 በመቶ ይሸፍናል። 53 በመቶ ደግሞ በእስራኤል ቁጥጥር ስር ነው የሚገኙት። እንግዲህ ከሰላም ስምምነቱ ነጥቦች መካከል አንዱ የእስራኤል ወታደራዊ ኃይል ጋዛ ለቆ ይወጣል የሚለው እንዳለ ይታወቃል። ነገር ግን ወደ ሁለተኛውና ወደ ሶስተኛው ዙር ስምምነት እየተገባ በሄደ ቁጥር ነው ሙሉ በሙሉ የእስራኤል ጦር ሊወጣ የሚችለው። እስካሁን ባለው ሂደት ግን 47 በመቶውን ሐማስ 53 በመቶውን እስራኤል ነው ተቆጣጥረው የሚገኙት። አንዳንድ እንደ አልጀዚራ ያሉ መገናኛ ብዙሃን የሚያነሷቸው አንዳንድ ጉዳዮች አሉ። ይሄ የተሰመረው መስመር ጋዛ ለሁለት የተከፈለችበት መንገድ ሌላ ሴራም ከጎን ይዞ ሊመጣ ይችላል በሚል የሚያነሱት ነገር አለ። ነገር ግን እስካሁን በሕግ ደረጃ እንደሚታወቀው በስምምነቱ ደረጃ እንደሚታወቀው ጊዜያዊ በሆነ ሁኔታ በተለይም የሰላም ስምምነቱን ለማስፈጸም በሚል ነው ጋዛ ለሁለት ተከፍላ በእስራኤልና በሐማስ ቁጥጥር ስር ያለችው ማለት ነው። ታዲያ አሁን በሐማስ ቁጥጥር ስር ባለው የጋዛ ክፍል ውስጥ እስከ 20 ሺህ የሚደርሱ የሐማስ ታጣቂዎች እንዳሉ ነው የሚነገረው። የሰላም ስምምነቱ ወደ መጨረሻው ምዕራፍ እየተጠጋ በሄደ ቁጥር እነዚህ ታጣቂዎች ትጥቅ እንዲፈቱ ይፈለጋል። የተለያዩ አማራጮችን በመጠቀምም ጋዛ ሙሉ በሙሉ በሲቪል አስተዳደር እንድትመራ ነው የሚጠበቀው። ሐማስም በተወሰነ መንገድ ስምምነት ላይ ስለመድረሱ በዚህ ጉዳይ ላይ የሚታወቅ ነው። ነገር ግን አሁን 200ዎቹ በዚህ እስራኤል በተቆጣጠረችው ምስራቃዊው የጋዛ ክፍል የሚገኙና የተለያዩ ምሽጎች ውስጥ ተደብቀው የሚገኙ የሐማስ ታጣቂዎች እርምጃ የሚወሰድባቸው ከሆነ እዛ ምዕራብ ክፍል ውስጥ ያሉት 20 ሺህ የሚደርሱት የሐማስ ታጣቂዎች የደህንነት ስሜት እንደማይሰማቸው እንዲሁም ደግሞ ዳግም ጦርነቱ እንደተጀመረ አስበው ወደ ጦርነት ልንመለስ እንችላለን የሚል ስጋት በአሜሪካ በኩል አለ። ስለዚህ እነዚህን 200 የሚደርሱ ከ100 እስከ 200 ድረስ የሚገመቱ የሐማስ ታጣቂዎች ጉዳይ አሜሪካን የሚያሳስባት ነው። ምክንያቱም በፕሬዚዳንት ዶናልድ ትራምፕ ሀሳብ መሰረት 21 ነጥቦችን ይዞ የተፈጸመው የጋዛው የተኩስ አቁም ስምምነት ፈረሰ ማለት እስካሁን ድረስ የተደከመበት ከአንድ ወር በላይ በሰላም ስምምነት ሂደት ውስጥ ከዛ በፊት ደግሞ ለስምምነት ለመፈጸም የተለያዩ ጊዜያትን የፈጀው የሰላም ስምምነት ወደ ኪሳራ ነው የሚመጣው። ስለዚህ ይህ እንዳይሆን አሜሪካ የራሷን ግፊት ማድረጓ አይቀርም። በእርግጥ እስራኤል እንዲሁም አሜሪካ ሐማስን በተወሰነ መንገድ የተስማሙበት የሰላም ስምምነቱ አጠቃላይ ምዕራፎች ከተጠናቀቁ በኋላ ሐማስን እየመሩ የሚገኙ አመራሮች የራስ መንገድ ተመቻችቶላቸው ወደ ሌላ ሶስተኛ ሀገር እንዲሸሹ ይደረጋል በሚለው ስምምነት ላይ ደርሰዋል። ነገር ግን አንደኛው ምዕራፍ ባልተጠናቀቀበትና የሁለተኛው ምዕራፍ ድርድር ባልተጀመረበት ሁኔታ የተወሰኑ ታጣቂዎችን ወደ ሌሎች ሀገራት መላክ በሐማስ በኩል ቀደም ሲል አንተም እንዳነሳው ሙሉ በሙሉ ተቀባይነት ላያገኝ የሚችል ሀሳብ ነው። ምክንያቱም እነዚህ ታጣቂዎች አመራሮችም አይደሉም። አመራር መሀላቸው ሊኖር ይችላል፣ ግን ታጣቂዎች ናቸው እንጂ እንደሌሎች ስምምነት እንደተፈጸመባቸው አመራሮች ከጋዛ ወጥተው እንዲኖሩ የሚገደዱ አይደሉም በሚል ነው የተለያዩ ሀሳቦች የሚነሱት። ዞሮ ዞሮ ግን የነዚህ ታጣቂዎች ጉዳይ አሁን በእስራኤልና በአሜሪካ መካከል ንግግር የሚደረግበት ሐማስም ደግሞ በትኩረት የሚጠብቀው ጉዳይ ነው። ከዚህ ጋር አብሮ ተያይዞ ሊነሳ የሚችለው ነገር አሜሪካና እስራኤል አሁንም ቢሆን የተኩስ አቁም ስምምነቱ ሊፈርስ ይችላል የሚል ሀሳብ ወይም ስጋት እንደገባቸው የሚያመላክተው ነው። ቀደም ሲል ያነሳቸው ጃሬድ ኩሽነር እንግዲህ የዶናልድ ትራምፕ ልጅን ያገቡ ሰው መሆናቸው ይታወቃል። ከበርቴም እንደሆኑ ነው የሚነገረው። የመካከለኛው ምስራቅም
መልእክተኛ ናቸው የዋይት ሃውስ ማለት ነው። እሳቸው ፕሬዚዳንት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሰሞኑ በነበራቸው ውይይት አንዱ የተነሳው ጉዳይ አሜሪካ ሁለተኛ እቅድ እያዘጋጀች ነው፣ ፕላን ቢ። ይህ እቅድም ምናልባት እንኳን የተኩስ አቁም ስምምነቱ የሚጣስ ከሆነና ዳግም ወደ ግጭት የሚመለስ ከሆነ ቀጠናው አካባቢ ያለው ሰላም መልሶ የሚደፈርስ ከሆነ አሜሪካ ምንድነው ማድረግ ያለባት፣ ቀጣይ ምን ሊደረግ ይገባል የሚለው በፕላን ቢ እያዘጋጀን ነው የሚል ነገር አንስተዋል። የእስራኤል ውስጥ የሚገኙ መገናኛ ብዙሃን እያነሱ የሚገኙት ደግሞ የእስራኤል መከላከያ ኃይል ዋና አዛዥ ኢያል ዛሚር ተመሳሳይ የሆነ እቅድ መከላከያ ኃይላቸው እያዘጋጀ እንደሆነ ስለማስታወቃቸው ይጠቁማል። ከዛ ባለፈም ይህ እቅድ እንግዲህ በጥቂት ቀናት ጊዜ ውስጥ ተጠናቆ ሚኒስትሮች እንዲመክሩበት ወደ ካቢኔ ይመጣል የሚል ነገር አንስተዋል። ስለዚህ እስራኤልም አሜሪካም ምናልባት ይህ የተኩስ አቁም ስምምነት ሊፈርስ ይችላል፣ ወደ ሁለተኛው ምዕራፍ ላይሸጋገር ይችላል የሚል ስጋት ውስጥ እንዳሉ የሚያመላክት ነው የሚሆነው። በተለይም የታጋቾች ጉዳይ እንግዲህ መጀመሪያ አካባቢ 18 ታጋቾች ነበሩ በእጄ ላይ አይደሉም፣ ስለዚህ የተለያዩ ድጋፎች ይደረጉልኝና እነሱን ፈልጌ መውጣት እችላለሁ፣ ነገር ግን አሁን በእጄ ላይ አይደሉም በሚል ሐማስ አስታውቆ የነበረው። ከዛ በኋላ 14ቶችን ለእስራኤል ማስረከብ ችሏል። አሁን የቀሩት 4 ናቸው። እነዚህ 4ቶችን ምናልባት አድካሚ ሂደት የሚጠይቅ ሊሆን ይችላል፣ ግን የመመለስ ነገራቸው አሁን ሐማስ እነሱን ለመያዝ ብሎ የሚያደርገው ነገር እንደሌለ ቢያንስ ተረጋግጧል። ምክንያቱም በእጄ የሉም ያላቸውን ከ18ቶቹ መሀል 14ቶቹን በተለያየ መንገድ አግኝቶ ማስረከብ ስለቻለ ማለት ነው። የቀሪ 4ቶቹ ጉዳይ እንዳለ ነው። ነገር ግን የነዚህ 200 ታጣቂዎች ጉዳይ እና በቢጫ የተሰመረበት መስመር ላይ ወይም እስራኤል የተቆጣጠረችው የጋዛ ክፍል ላይ የሚፈጠሩ እያንዳንዳቸው ጉዳዮች የሰላም ስምምነቱ ይቀጥላል ወይስ አይቀጥልም በሚለው ጉዳይ ላይ ትልቅ የሆነ ተጽዕኖ እንደሚያሳድሩ፣ ትልቅ የሆነ አስተዋጽኦ እንደሚኖራቸውም ይጠበቃል። በሌላ በኩል ደግሞ እስራኤል እነዚህን ሰዎች አልለቅም፣ እነዚህን ታጣቂዎች አልለቅም፣ እነሱ ላይ እርምጃ ወስዳለሁ እያለች የምታነሳው ነገር ሐማስ ስለ ሰላም ስምምነቱ በትኩረት ሰርቶ ወደ ሁለተኛው ምዕራፍ እንዲሸጋገር ጫና ለመፍጠር ነው፣ እንደ አንድ የመደራደሪያ እየወሰደቻቸው ነው በሚልም የሚነሳ ጉዳይ አለ። ምክንያቱም ሐማስ ላለፉት 2 ዓመታት ማለት በምንችለው ሁኔታ ሲደራደር የነበረው ከእስራኤል ከወሰዳቸው 251 ታጋቾች ላይ ነው የነበረው። ስለዚህ እስራኤልም አሁን በከበባ ውስጥ ያደረገቻቸው 200 የሚደርሱ የሐማስ ታጣቂዎች አሉ። ስለዚህ ሐማስ በሚፈለገው አቅጣጫ እንዲሄድ በተኩስ አቁም ስምምነቱም በተለይም በሁለተኛው ዙር ድርድር የአንደኛው ዙር ለማጠናቀቅ በሚደረገው ሂደትም ጫና ውስጥ ሆኖ እስራኤልና አሜሪካ በሚፈልጉት አቅጣጫ እንዲጓዝ ለማድረግ እነዚህ ታጣቂዎች እንደ መያዣ ይሆናሉ በሚልም የሚነሳ ጉዳይ አለ። ስለዚህ እነዚህን ሁሉ ነገሮች ስንደምራቸው የነዚህ ታጣቂዎች ጉዳይ፣ እስራኤል የተቆጣጠረችው የጋዛ ክፍል ውስጥ ያለው ጉዳይ የቀጣዩን ሂደት የቀጣዩን የሰላም ስምምነት ሂደት የሚወስን ትልቅ ጉዳይ ስለመሆኑ የሚያጠራጥር አይመስልም። አዎ ምንም ጥርጥር የለውም። ዋናውም ትኩረት የሆነው በእነ አሜሪካን በኩል እንዲሁ ከፍተኛ ትኩረት ተሰጥቶት በዚህ ልክ ግፊት እንዲያደርጉበት ያደረጋቸውም ቀጣዩን የጋዛን መጻኢ ዕድል የሚወስን ስለሆነም ነው። ምክንያቱም በተለያየ አይነት አጋጣሚዎች እዛ አካባቢ የሚፈጠረው ከነዚህ ወታደሮች ጋር ታጣቂዎች ጋር በተገናኘ የሚፈጠሩ ነገሮች ቅድም አንተ እንዳነሳው ከሐማስ በኩል የተቀሩት ከፍተኛ ቁጥር ካላቸው የሐማስ ታጣቂዎች ላይ የሚፈጥረው ነገር ይኖራል። እንዲሁም ደግሞ በእስራኤልን የሚያሳጣትና የሚያስገኝላት ነገሮች ይኖራሉ የሚያስገኙላት ነገሮች ይኖራሉና ከነዚህ ጋር በተያያዘ ወሳኝ ነገር ነው ብለን ማንሳት እንችላለን። እዚህ አካባቢ ላይ የምናያቸው የተለያዩ ወታደራዊ እንቅስቃሴዎች አሉ። አሁን እስራኤል ተቆጣጣራቸው የሚገኙ የጋዛ ክፍሎች ውስጥ አሁንም የተለያዩ የተኩስ ልውጦች ይኖራሉ። የተለያዩ ጥቃቶች የመፈጸም ተደጋጋሚ ቅድም ለማንሳት ሞክረናል። እስራኤል የምትፈጽማቸው ተደጋጋሚ ጥቃቶች አሉ። እነሱም በተለይ እንደዚሁ አንተ እንዳነሳው ተጽዕኖ የመፍጠር ሐማስን እንዲሁም የቀጣይ መደራደሪያ አቅም ማሳጣት እንዲሁም ደግሞ ተጽዕኖ የመፍጠር አቅሙንም እንዲሁ እየተዳከመ እንዲሄድ ማድረግ ላይ ያለሙ ናቸው ተብሎ ነው የሚታሰቡት። ይሄ የተኩስ አቁም ከተደረገ በኋላ ባለው በዚህ 1 ወር አካባቢ በሚሆን ጊዜ ውስጥ ብቻ እስራኤል በፈጸመቻቸው ጥቃቶች ከ240 በላይ ሰዎች ተገድለዋል፣ ፍልስጤማውያን ተገድለዋል። ከነዚህ ውስጥ የተወሰኑት ታጣቂዎች ናቸው። ከፍ ያለ ቁጥር ደግሞ ኖርማል ሲቪሊያን ሰዎች እንደሆኑ ነው መረጃዎች የሚያሳዩት እና ይሄ እዛ አካባቢ ያለው ተጽዕኖ አሁንም ወታደራዊ እንቅስቃሴዎች ሙሉ ለሙሉ ሰክነው ሰላማዊ የሆነ አይነት እንቅስቃሴ አለ ለማለት የሚያስችል አይደለም። አሉ የተኩስ ልውውጦች፣ እንዲህ አይነት ወታደራዊ እንቅስቃሴዎች አሉ። ከእስራኤልም ወገን 3 ወታደሮች እንዲሁ በተፈጸሙ ጥቃቶች ህይወታቸው እንዳለፈ መረጃዎች ያሳያሉና እነዚህ ነገሮች አሁንም በእንደዚህ አይነት ሁኔታ በተራዘመ አይነት ሁኔታ የሚቀጥሉ ከሆነ ከሁለቱም ወገን
የሚወድመው ወይም ደግሞ የሚጠፋው ነገር እየጨመረ ነው የሚሄደው። ያ ደግሞ በተለይ በእስራኤል በኩል የሚጠፋ የሰውም ህይወት ሊሆን ይችላል እንዲ ወታደሮች ላይ የሚደርስ ጉዳት እስካሁን ባየነው እስራኤል እሱን ለመመለስ የምትሄድባቸው ርቀቶች ሰፊ ከመሆናቸው ጋር በተያያዘ ጦርነቱን ዳግም እንዲመለስ የማድረግ ወደ ጦርነት ስሜት ውስጥ ዳግም የመገፋፋት አይነት እንቅስቃሴዎች እያየሉ ሊመጡ ይችላሉ እና እዚህ አካባቢ ያለው ነገር ወሳኝ እንዲሆን የሚያደርገውም ለዛ ነው። እዚህ አካባቢ የታጠቁ ወታደሮች አሉ ወይም የሐማስ ታጣቂዎች አሉ ተይዘው በአንድ አካባቢ ላይ ከበባ ተደርጎባቸው ነው ያሉት። ከዛ ደግሞ እስካሁን የነበሩ የድርድር ሂደቶች ላይ የምናያቸው ሰጣ ገባዎች በእስራኤል ላይ ያለመተማመን አይነት ነገሮች በሐማስ በኩል ተደጋጋሚ እናስተውላለን። የሚፈጸሙ ጥቃቶችም ስለነበሩ ሰላም ስምምነት ንግግር ውስጥ ባሉበት ጊዜ ውስጥ የሚፈጸሙ የነበሩ ጥቃቶች ስለነበሩ አሁንም ሙሉ እምነት ኖሯቸው ምናልባትም አሁን እስራኤል ባለችው ወይም ከአሜሪካ ጋርም ስምምነት በተደረሰበት ሁኔታ እነዛን ሰዎች ወደ ሌላ አካባቢ ማውጣት የሚለውን ወደ ሌላ አካባቢ እንዲሄዱ ማድረግ የሚለውን ሀሳብ ይሁን ተብሎ ፈቃደኛ ሆነው እንኳን እንውጣ ቢሉ መተማመኛ የሚለው ነገር አላቸው ተብሎ አይታሰብም። ለዚህም ነው ምናልባት ሐማስ ወይም የእስራኤል ጦር አካባቢ ሙሉ ለሙሉ ለቆ እስኪወጣ መጠበቅን የተሻለ አማራጭ አድርገው እንዲቆዩ የሚያደርጋቸው። ሐማስን በተቻለ መጠን አንተም ስታነሳ እንደነበረው እጁ ላይ ያሉ እስካሁን መደራደሪያም ሲያደርጋቸው የነበሩ ታጋቾችንና ህይወታቸው ያለፉ እንዲሁ ታጋቾችንም አስክሬን አብዛኞቹ መልሷል። የቀሩ ጥቂቶች ናቸው። ምናልባት ተሳክቶ በፍጣን እነዚህ አራቱ ተመልሰው ወደ ቀጣዩ ዙር የሰላም ስምምነት ወይም ንግግር የሚካሄድ ከሆነ ወደ 21 ነጥብ ባለው የትራምፕ የስምምነት አማራጭ መሰረት ከእስራኤል ጦር ከዛ አካባቢ ለቆ የሚወጣበት ወይም ደግሞ ወደ ራሱ ድንበር የሚገባበት አማራጮች ይኖራሉ ተብሎ ይታሰባል። ያን ጊዜ ምናልባት እዛ አካባቢ ላይ የተሻለ ነገሮች ስለሚኖሩ እነዛ ታጣቂዎችን ያኔ ማስወጣት አይነት እቅዶች በሐማስ በኩል ያሉም ይመስላል። ምክንያቱም በዋናነት ትኩረት እያደረገ ያለው አሁን እጄ ላይ ምንም አይነት ነገር የለም፣ እነዛም ታጋቾች እጃቸውን ሰጥተው የሚመለሱበት ወይም ደግሞ የሚማረኩበት አማራጭ እንደሌለም እየገለጸ ነውና እነዚህ ነገሮች ስናይ ያለው አማራጭ ቶሎ ወደ ቀጣዩ የሰላም ስምምነት እንዲገባ ማድረግ የሚለው ሀሳብ ነውና ይህን ሀሳብ እስራኤል ተጽዕኖ እንደምታደርገው ሁሉ ሐማስም በከፍተኛ ደረጃ ይፈልገዋል ተብሎ ነው የሚታሰበው። ቅድም አንተም ስታነሳ እንደነበረው አብዛኛው በእጁ የነበሩ ከዚህ በፊት ተጽዕኖ ይፈጥርባቸው የነበሩ ይደራደርባቸው የነበሩ ነገሮች አሁን ላይ በእጁ የሉም። ስለዚህ አሁን የገባበት የሰላም ስምምነት ጋዛን ከእስራኤል ነፃ እንዲያደርግለት ነው የሚጠብቀው። ያንንም ነው ተስፋ አድርጎ እየቀጠለ ያለው። ከዛ በኋላ የሚመጡት ነገሮች ላይ ነው ለመደራደር እንቅስቃሴዎችን እያደረገ ያለው። ቅድም አንተ ስታነሳ እንደነበረው ወደ ጦርነትና ሌሎች አይነት ነገሮች የመመለስ ወይም ደግሞ ሁለተኛ ወይም ፕላን ቢ የሚል አማራጮችን ማዘጋጀት የሚለው ሀሳብ እስራኤልና ሐማስ እስራኤልና አሜሪካ ጋርም እንዳየነው ሁሉ ቀደም ብሎ በሐማስ በኩልም እንደዚህ አይነት ሀሳቦች እንዳሉ ያየንባቸው ነገሮች ነበሩ። ወዲያው የተኩስ አቁም ስምምነት በተደረገ ማግስት ከፍተኛ ቁጥር ያላቸው ታጣቂዎችን ጥሪ ሲያደርግ ነበረ ወደ ሐማስ መጥተው እንዲቀላቀሉ የተለያዩ ወታደራዊ እንቅስቃሴዎችን ወይም ደግሞ ዝግጅቶችን እንዲያደርጉ ቅስቀሳዎችን ሲያደርግ ነበር። የተለያየ በሚቆጣጠራቸው ከተሞች ላይም እንዲሁ አይነት ጠንከር ያሉ እርምጃዎችን በመውሰድ ያመራሩ ወይም ደግሞ ሲስተሙን እየዘረጋ የነበረባቸው ነገሮችን ስንሰማ ነበር እና እነዚህም በሐማስም በኩል እንዲሁ አይነት ዝግጅቶች ሊኖሩ እንደሚችሉ ማሳያ ነው። ስለዚህ የሆነ አይነት እዚህ መሀል ላይ የሚፈጠር የሆነች ስህተት ጦርነቱ አሁን በተኩስ አቁም ቢያንስ አንድ ወር አካባቢ ያየነውን ሰላም ሙሉ ለሙሉ ወደ ቀደመው ጦርነት እንዲመለስ ሊያደርገው ይችላል ተብሎ ይታሰባል። ያው ደግሞ ምናልባትም ይሄኛው ስምምነት ሳይሳካ ቀርቶ ወደ ዳግም ጦርነት የሚመለስ ከሆነ ምናልባት ቀደም ብሎ ባለፉት 2 ዓመታት ካየናቸውም ጦርነቶች የከፋ አይነት ውድመትን የሚያስከትል ምናልባትም የመጨረሻ የሚመስል አይነት ነገሮችን ልናይ እንችላለን ተብሎ ይታሰባል። ያው በተለይ ፕሬዚዳንት ዶናልድ ትራምፕ ሲያነሱ የነበረው አንድ ተደጋጋሚ ጉዳይ አለ። በተለይም በጋዛ የሰላም ስምምነት እንዲፈጸም ለማድረግ የተለያዩ ጥረቶችን እያደረጉ አልሳካ ሲላቸው ሲያነሱ ከነበሩት ጉዳዮች መካከል አንዱ በተለይ ሐማስ ስምምነት የማይፈጽም ከሆነ በጣም ከፍተኛ የሆነ እርምጃ እንወስድበታለን፣ እስራኤል ያንን እንድታደርግ እንፈቅድላታለን፣ እንደግፋለን የሚል ነገር ሲያነሱ ነበር። ስለዚህ አሁንም ቢሆን የተለያዩ ችግሮች የሚያጋጥሙት ሳንካ የሚያጋጥመው ከሆነ ይህ ሂደት አሜሪካ ሐማስ ላይ የሚወሰዱ እርምጃዎች ተጠናክረው እንዲቀጥሉ መፍቀዷ የሚቀር አይመስልም። ምንም እንኳን ፕላን ቢ በሚል የተጠቀሰው የተዘጋጀው እቅድ ምን አይነት ዝርዝር ጉዳዮች ይዘዋል የሚለው ጉዳይ የመገናኛ ብዙሃን ጆሮ ላይ ባይደርስም ግን እንዲህ አይነት ነገሮችን ያካተተ ሊሆን እንደሚችል ለመገመት ቀላል ነው የሚሆነው ማለት ነው። ፕሬዚዳንት ዶናልድ ትራምፕ ይህንን ጉዳይ በጣም የሚኮሩበት ነው። በተለይም የሰላም ስምምነት እንዲፈጸም ማድረግ ችያለሁ የሚል እንደውም ከሰሞኑን ለእስራኤሉ ፕሬዚዳንት
ሄርዞግ አንድ የተላከ ደብዳቤ አለ። በተለይም ከቤንያሚን ኔታንያሁ ጋር የክስ ሂደት ጋር በተገናኘ ይቅርታ እንዲደረግላቸው የሚጠይቅ ደብዳቤ እና እዛ ደብዳቤ ጋር አንድ የተገለጸው ጉዳይ ለ3000 ዓመታት ያህል ሰላም የናፈቀውን አካባቢ ሰላም እንዲፈጠር ማድረግ ችለናል የሚል ነገር አንስተዋል። እንግዲህ እና አልጀዚራ በተለይም እስራኤል ላይ የተለያዩ ወቀሳዎችን የሚሰነዝሩ ሀሳቦችን ወይም የተለያዩ መረጃዎችን በማውጣት የሚታወቅ መገናኛ ብዙሃን ነው። መቀመጫውን ኳታር ላይ ያደረገ መገናኛ ብዙሃን ነው። እሱ አንድ ከዚህ ደብዳቤ ላይ ነጥሎ 3000 ዓመታት የሚለውን ነገር የተመለከተበትን አንድ ዘገባ እየተመለከትኩ ነበርና እስራኤል ከተመሰረተች እኮ ገና 100 ዓመት እንኳን አልሞላትም ዳግም ከተመሰረተችና ፕሬዚዳንቱ እንደ 3000 ዓመት ይላሉ የሚል ትችት እያቀረበ ተመልክተናል። የፕሬዚዳንት ትራምፕ ግን ይህ ሰላም ምን ያህል ትልቅ መሆኑን ያሳዩበት ይመስለኛል ደግሞ እንደኔ። ምክንያቱም መካከለኛው ምስራቅ ቀጠና ሲባል ቀድሞ ወደ ጭንቅላት ከሚመጡ ጉዳዮች መካከል አንዱ የሽብርተኛው የአሸባሪ ቡድኖች የሚባሉት እንቅስቃሴ እንዲሁም የኢራን የእስራኤል ግጭት የተለያዩ ጉዳዮች ናቸው የሚነሱት እና እዛ አካባቢ አንጻራዊ የሆነ ሰላም እንዲፈጠር አድርጊያለሁ በሚል ነው የሚያነሱት። በዚሁ ወደ ጠቅላይ ሚኒስትር ኔታንያሁ የክስ ሂደት ስናልፍ በተለይም ጠቅላይ ሚኒስትሩ ሙስና ፈጽመዋል በሚል ላለፉት 4-5 ዓመታት አካባቢ የፍርድ ቤት ላይ ጉዳያቸው እየታየ እንደሆነ እናውቃለን። 2019 አካባቢ ነው ይህ ጉዳይ መነሳት የጀመረው። ከ2020 ጀምሮ ደግሞ በፍርድ ቤት እየታየ ነው። ጠቅላይ ሚኒስትሩም በተለያዩ ጊዜያት አንዴ ሲራዘም አንዴ ደግሞ ሲሄዱ ብቻ ፍርድ ቤት ብዙ ጊዜያትን ተመላልሰው አሳልፈዋል። ይህ ነገር ግን በፕሬዚዳንት ትራምፕ አማላጅነት ወይም ይቅርታ ጠያቂነት ይቅርታ እንዲደረግላቸው ለጠቅላይ ሚኒስትር ኔታንያሁ ተጠይቋል። ያው እንግዲህ በእስራኤል ዴሞክራሲ ስርዓት ወይም የመንግስት አወቃቀር ፕሬዚዳንቱ ወይም አይዛክ ሄርዞግ ማለት ነው በዚህ ሰዓት እሳቸው ክሱ እንዲነሳ ወይም በይቅርታ እንዲታለፍ የማድረግ መብት አላቸው። ያ ግን በህግ የተወሰነ የአሰራር ሂደት አለው። የአሰራር ሂደት እንዴት ነው? በተለይም ለሀገር ጥቅም የሚያበረክቱ ሰዎች ወይም ደግሞ በአብዛኛው እስራኤላውያን ዘንድ መስማማት ወይም ፈቃደኝነቱ የሚኖር ከሆነ አንዳንድ ክሶች ሊነሱ ይችላሉ ከግለሰቦች ላይ። ያለመሆን ግን ቅድመ ሁኔታ አለው ይላል በህጉ መሰረት። የተለያዩ አካላትም እያነሱ እንደሚገኙት የመጀመሪያው ጉዳይ ራሱ ክስ የተመሰረተበት ሰው ክሱን ወይም ጥፋቱን ማጥፋቱን አምኖ ይቅርታ ሲጠይቅ ከዛ ይቅርታ ይደረግልኝ ካለ ክሱ እንዲነሳለት ይደረጋል። ከዛ ደግሞ ሁለተኛው አማራጭ የሱ የቤተሰብ አባል የሆኑ ሰዎች ይቅርታ እንዲደረግለት ጥያቄዎችን ሲያቀርቡ ነው ይህ ይቅርታ ሊፈጸም ወይም ተግባራዊ ሊደረግ የሚችለው ወይም ክሱ ሊሰረዝ የሚችለው የሚል ነገር አለ። ፕሬዚዳንት ዶናልድ ትራምፕ ግን የቅርብ ሰው አይደሉም ወይም ራሳቸው ተከሳሽ አይደሉም። ነገር ግን በደብዳቤ ፕሬዚዳንቱ ይህንን ክስ እንዲሰርዙ ጠይቀዋልና የተለያዩ አስተያየቶች እየተሰነዘሩ ይገኛሉ። ከዛ መካከል ራሳቸው ፕሬዚዳንቱ ሄርዞግ የተናገሩት ነገር ነው። ይህ ጉዳይ በህግ መሰረት ይቅርታ ሊደረግ ይችላል። ከአሜሪካ ጋር ያለን ግንኙነት ጥሩ ነው። ፕሬዚዳንት ትራምፕ ለእስራኤል ተጨንቀው እንዲህ አይነት ነገሮችን ማምጣታቸው ጥሩ ነው። ግን ህጉ ራሳቸው ይቅርታ ካልጠየቁ ወይም በህጉ የሰፈረው መስፈርት ካልተሟላ እኔ ምንም ማድረግ አልችልም የሚል ነገር ነው እያነሱ የሚገኙት። የተለያዩ ፓርቲ አባላትም የተለያዩ ሀሳቦችን እየሰነዘሩ ይገኛሉ። በእርግጥ ጠቅላይ ሚኒስትር ኔታንያሁ ራሳቸው ይቅርታ የሚጠይቁ አይመስሉም። ምክንያቱም ፍርድ ቤት ቀርበው የቀረቡብኝን ክሶች አልፈጸምኩም ወይም ጥፋተኛ አይደለሁም እያሉ እየተከራከሩ ነው። እንደው ክሶችን መለስ ብለን ለማየት ስንሞክርም በ20 ዓመታት ጊዜ ውስጥ የጉቦ የመቀበል የማጭበርበርና እምነትን የማጉደል ተግባራት ላይ ተሰማርተው ነበር የሚሉ የተለያዩ ጉዳዮችን ነው እየተቃቀሱ የሚገኙት። ምናልባት እንደው እንደ የዲሞክራሲ ባህላቸው በጣም ከፍ ያለ ሀገር ከመሆናቸው ጋር ተያይዞ ነው እስራኤል እንዲህ አይነት ነገሮች የሚመጡት። ለምሳሌ ከክሳቸው መካከል ጉቦ ተቀብለውበታል በሚል የተጠቀሰው ክስ በ20 ዓመታት ጊዜ ሂደት ውስጥ ሆሊውድ ላይ ከሚሰሩ ሰዎችና ከአንድ አውስትራሊያዊ ባለሀብት በተለያየ ሁኔታ ውስጥ ሲጋራና ሻምፔኝ ተቀብለዋል። ይሄ አጠቃላይ ሲደመርም ወደ $195,000 አካባቢ ያወጣል። ይህንን በመቀበላቸው ምክንያትም እነዛ አካላት በተለይ ይህንን እንደ ስጦታ የሰጡ አካላት ማለት ነው የሚፈልጉትን አይነት ውሳኔ እንዲያገኙ ማድረግ ችለዋል። በተለይም የኮሚኒኬሽን ሚኒስትር እያሉም ተመሳሳይ አይነት ገጸ በረከት ይቀርብላቸው እንደነበረ ያንንም ተቀብለዋል። ከዛ ባለፈ በተለይም አውስትራሊያዊ ባለሀብት አሜሪካ ላይ የቪዛ ፕሮሰስ ነበራቸው። ያ ቪዛቸው ለተጨማሪ ጊዜ እንዲራዘምላቸው ማድረግ ችለዋል። ከዛ ባለፈም ደግሞ
ከግብር ጋር ከታክስ ጋር የተገናኙ ጉዳዮች ላይ ኔታንያሁ ድጋፍ አድርገውላቸዋል በሚል ነው እየተነሳ የሚገኘው። ከዛ ባለፈም በተለያየ ሁኔታ ውስጥ የተለያዩ ተቋማትን ስም በማወደስ ያልተገባ ጥቅም እንዲያገኙ አድርገዋል፣ በዚህ እምነት አጉድለዋል በሚል ነው እንግዲህ ክስ እየቀረበባቸው የሚገኙት። ነገር ግን ይህንን ነገር አልፈጸምኩም እያሉ ነው እየተከራከሩ የሚገኙት። በአንድ በኩል ደግሞ ፕሬዚዳንት ትራምፕ ይቅርታ እንዲደረግላቸው ለኔታንያሁ ይቅርታ እንዲደረግላቸው እንዲጎተጉቱ ራሳቸው ኔታንያሁ ናቸው እየጠየቁ ያሉት ትራምፕን በሚልም ደግሞ ያነሳሉ። በተለይም ጠቅላይ ሚኒስትር ኔታንያሁን የሚቃወሙ ፖለቲካ ፓርቲ አባላት እንዲህ አይነት ነገሮችን ሁለቱ እርስ በርሳቸው የሚጣረሱ ነገሮች ናቸው በሚል እያነሱባቸው ይገኛሉ። ነገር ግን ራሳቸው ጠቅላይ ሚኒስትሩ ይቅርታ መጠየቅ ከቻሉ ወይም የቤተሰባቸው አካል ይቅርታ መጠየቅ ከቻለ ይህ ክስ ሊነሳላቸው ይችላል የሚል ነገር ይነሳል። የኔታንያሁ አማካሪዎች ደግሞ እንደ አማራጭ እንዲያዙት ጉዳይ በባለቤታቸው ሳራ በኩል ይቅርታ እንዲጠየቅና ለፕሬዚዳንቱ ማለት ነው ከዛ በኋላ ክሱ እንዲነሳ የማድረግ አይነት አዝማሚያዎች ስለመኖራቸው ተነግሯል። ኔታንያሁ ግን እስካሁን በግልጽ ከዚህ ጉዳይ ጋር በተያያዘ የሰጡት መረጃ የለም፣ በባለቤታቸው በኩልም የወጣ መረጃ የለም። ነገር ግን መገናኛ ብዙሃን ከቅርብ ሰዎቻቸው አገኘ ነው ባሉት መረጃ መሰረት ይህንን ነገር ተናግረዋል። የኔታንያሁ የክስ ሂደት ግን ጦርነቱን ተጽዕኖ ውስጥ እንደሚከተው የሚያጠራጥር ጉዳይ አይመስለኝም። ምክንያቱም የጦርነቱ መራዘምን በሚመለከት በተለይም የታጋቸው ቤተሰቦች በተደጋጋሚ ወደ አደባባይ በሚወጡበት ጊዜ ኔታንያሁ የራሳቸውን የፖለቲካ ታሪክ ወይም የራሳቸውን የፖለቲካ ትርፍ ለማግኘት ሲል ነው ጦርነቱን የዚህን ያህል ያራዘሙት በሚል የሚያነሱት ጉዳይ ነበረ እና በተለይም ፕሬዚዳንት ትራምፕ የሚያነሱት ደግሞ ይህንን ጦርነት በአግባቡ መምራት የቻለን ሰው በእንደዚህ አይነት ተራ ክሶች ፍርድ ቤት እንዲመላለስ ማድረግ አግባብ አይደለም የሚል ነገር ነው ያነሱትና የጦርነቱ አጠቃላይ አካሄድ ከኔታንያሁ የክስ ሂደት ጋርም የሚገናኝበት መንገድ ያለ ይመስለኛል። አዎ በተደጋጋሚ እሱ ጉዳይ ሲነሳ ነበረ። በተለይ የእሱ የፍርድ ቤት ሂደት እየሄደ ባለበት ጊዜ ውስጥ ነው ጦርነቱ ይበልጥ ደግሞ እየተባባሰ የተኩስ አቁሞች ይደረጋሉ፣ ወደ ስምምነት ይመጣል የሚሉ ሀሳቦች ሲመጡ እነሱ እየፈረሱ ጥቃቶች እየቀጠሉ ሲሄዱ እየተመለከት ነው እና በመሀል ላይም በተለይ በታጋች ቤተሰቦች በኩል በጣም ከፍተኛ ተቃውሞዎችም ከእስራኤል ከተሞች ላይ እንዲሁ ሲካሄዱ የነበረበት ጊዜ ነበር እና በዛ ጊዜ የሚነሱ የነበሩት ሀሳቦች ምንድናቸው? ታጋቾችን ከማስመለስና አካባቢ ወይም ጦርነቱ ወደ ሰላም እንዲመለስ ከማድረግ ይልቅ ኔታንያሁ ከዚሁ ከፍርድ ቤት ክስ ጋር በተያያዘ እንዲሁም ደግሞ ከተቃዋሚዎች የሚነሱባቸውን የተቃውሞ ሀሳቦች ጋር በተያያዘ እነሱን ለመሸፈን በሚል ነገሮችን በዚህ ብሔራዊ የሚመስሉ ሀሳቦች ላይ ነገሮችን ተባብሰው እንዲቀጥሉ ማድረግ፣ ትኩረቶች ወደዛ አካባቢ እንዲሆኑ ማድረግ ወይም ደግሞ የራሳቸውን ገጽታ የመገንባት አይነት እንቅስቃሴዎች ላይ ትኩረት እንዳደረጉ ጦርነቱን በዚህ ልክ እንዲራዘም እያደረጉ ያሉትም ወደ ሰላም ስምምነቶች ተመጣ ሲባል ጥቃቶች እየተፈጸሙ እንዲራዘም እየተደረገበት ያለው ምክንያት ይሄ እንደሆነ በተደጋጋሚ ሲወቅሱ ነበር። ይህ ወቀሳ ያው ከዛው እስራኤል ምክር ቤት ውስጥ ካሉ ተቃዋሚዎችን በኩል እንዲሁ ሲነሳ የነበረ ነው። ታጋች ቤተሰቦችን በኩል እንዲሁ በተደጋጋሚ ሲነሳ የምንሰማው ነው። ሌሎች አካላት ጋርም እንደዚሁ አይነት ሀሳቦች ሲነሱ እንሰማ ነበረ። ይህም ደግሞ በተለይ ከክሱ ጋር በተያያዘ ለኔታንያሁ ትንሽ ስጋት የሚፈጥር እስካሁን በነበረው የፖለቲካ ሂደታቸውም ላይ መጥፎ ስምን ሊያሰጣቸው የሚችል አይነት ነገር ስለሆነ በፍጹም የሚቀበሉትና የማይፈልጉት ነው። ምናልባትም እንደ ሌሎች አይነት ነገሮች ቢሆኑ ወደ ስምምነት ለማምጣት የተለያዩ አይነት ርቀት ነገሮችን ሲኬድም እናያለን። ከእስራኤል በኩል ኔታንያሁ አስተዳደርም በተለይ እንዲሁ ከሀማስ እና ከኢራን ጋር በነበሩትም ግጭቶች ላይ ወደ ሰላም ለማምጣት የተለያዩ ርቀቶችንም ሲሄዱ የሚቀርቡ ቅድመ ሁኔታዎችንም ሲቀበሉ አይተናል። ይሄኛውን ግን ለመቀበል ትንሽ የሚከብዳቸው አንደኛም ወንጀለኛ ናቸው ተብለው ወይም ደግሞ ያንን እምነት ማጉደል፣ ሙስና የመሳሰሉ ነገሮችን ፈጽመዋል መባልን አምነው የሚቀበሉት ነገር አይደለም። አምነውትም አድርጌዋለሁ ብለው ሊናገሩት የሚችሉት ነገር አይደለም። ቅድም አንተ እንዳነሳኸው በእስራኤል ሕግ መሰረት ይቅርታ ሊደረግ የሚችለው ወይም ፕሬዚዳንቱ ባላቸው ስልጣን መሰረት ይቅርታውን ሊያደርጉ የሚችሉት ራሱ ፕሬዚዳንቱ ወይም ጥፋት አጥፍቷል ተብሎ የተከሰሰው አካል መጀመሪያ በቅድሚያ ጥፋቱን አጥፍቻለሁ ብሎ አምኖ ይቅርታ ሲጠይቅ ነው። ከዛ በኋላ ነው ሌሎች አይነት ሂደቶች ይሁን ለሀገር የዋለ ውለታ ያሉት ነገሮች ሊታዩ የሚችሉት በቅድሚያ እሱ ጥፋቱን አምኖ ይቅርታ ከጠየቀ ነው። ያን ደግሞ ኔታንያሁ ያደርጉታል ተብሎ አይታሰብም። እንዲሁም በባለቤታቸው በኩልም እየተሞከሩ ያሉ ሀሳቦች እንዳሉ እየተነገረ ነው። እሱም የመሆን እድሉ ይሆናል ተብሎ አይታሰብም። ምክንያቱም በዛ ውስጥም የማመን ሀሳቦች ስለሚኖሩት
ጥፋቱን እንዳጠፋ ወይም ኔታንያሁ ያንን ሙስና ወንጀል እንደፈጸመ የማመን አይነት ነገሮች ይኖሩታል። በባለቤቱም በኩል የሚኖሩት ሀሳቦች ላይ እነዚህ መሆናቸው ምናልባት በቀላሉ ኔታንያሁ ያደርጉታል ተብሎ አይታሰብም። ምናልባትም ይሄ ነገር እንዲሁ የተንከባለለ ለረጅም ጊዜ የሚቀጥል አይነት ነገር ይሆናል ተብሎ ነው የሚታሰበው። አዎ ግን እንደው ምናልባት በተለይም የጦርነቱ ሂደት ከመቋጨቱ በፊት ይህ ጉዳይ መፍትሄ እንዲያገኝ የሚፈለግ ይመስለኛል። ምክንያቱም አንዴ ጦርነቱ ከተቋጨና ሁለተኛ ዙር ሶስተኛ ዙር የተኩስ አቁም ስምምነቶች ተጠናቀው ጋዛ ወደ ቀደመ ሰላሟ የምትመለስ ከሆነ እስራኤልም ወደ መደበኛ ጊዜዋ የምትመለስ ከሆነ ጠቅላይ ሚኒስትር ኔታንያሁ ያለገላጋይ ነው የፍርድ ቤቱን ጉዳይ የሚመለከቱት። ስለዚህ ይህ ጉዳይ ከመጠናቀቁ በፊት የጦርነቱን የሰላም ሂደት እንደመያዣ በመጠቀም የጠቅላይ ሚኒስትሩ ጉዳይ እንዲቋጭ ፍላጎት ያለ ይመስለኛል። በተለይም በፕሬዚዳንት ትራምፕና በጠቅላይ ሚኒስትር ኔታንያሁ በኩል የሆነ ሆኖ በቀጣይ ጊዜያት እንግዲህ በቀጣይ በሚኖሩ ቀጠሮዎች ከዛም ባለፈ ደግሞ በሚፈጠሩ ሂደቶች አዲስ ነገሮች ልንመለከትበት የምንችለው እድል እንዳለ ነው እንግዲህ እየተዘገበም እየተነገረም የሚገኘው። ተወዳዳችሁ ተመልካቾቻችን የእስራኤልና የሐማስን ጉዳይ አነሳስተን የተለያዩ መረጃዎችን ያደረስንበት የዛሬው ሀገሬ ትንታኔ እዚህ ላይ ተጠናቋል። እኔ ሱባለው ጋሻውና ባልደረባዬ ደምሰው ሽፈራው ላለፉት ደቂቃዎች አብረናችሁ ቆይታ አድርገናል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።